የከተማ ልጅ ትመስላለህ። እልሽ ተረድቼሻለሁ እኮ ግን ይሄን ያህል ወንድም እንዴት የወንድሙ ሚስት ላይ እንደዚህ ሊማግጥ ምናምን የወንድሙ ሚስት ጋር ለመተኛት እንዴት እንደዚህ አላውቅም። ደስ አይሉም ቤተሰቦችም። እሱም ደስ የሚል አይነት አይደለም። እየነገርኩህ ነው አይደለ? እሱ ከዚህ በፊት ግንኙነት ነበራችሁ ከወንድሙየው ጋር? ከዚህ በፊት ትተዋወቃላችሁ? አልነበረም። እሱን ሳታውቂው በፊት ከወንድሙ ጋር? ቤተሰቡን ካስተዋወቀኝ በኋላ ነው የማውቃቸው እኮ። ሌላ ግንኙነት ከሌለሽ እንዴት በዚህ ያክል አንቺ ላይ እንደዚህ ሊሆን ቻለ? ወንድሙ እና ለወንድሙ ነግረሻለሽ? ለሱ ነገርኩት። ወንድሜ ነው ምንም ማድረግ አልችልም ያለኝ። አንተ ብትሆን እንደዚህ ታደርጋለህ? ምን አይነት ባለጌ ወንድ እንደሆነ ይሄን ማየት ትችላለህ። ወንድሜ ነው ምንም ማድረግ አልችልም ማለት መፍቱ ነው ያለኝ። ገባህ አይደለ? እኔ እናንተ ብናረገው ምንም አይላንም። ቆይ ምን ሊያረግሽ ሞክሮ? ብዙ ነገር ነው ሞከረው። ምን ሞከረ? መነካካኝ፣ ብዙ ነገር በቃ ኢቭን ሁላ ወደ ሌላ ነገር ነበር እየገፋፋኝ ነበር። እኔ አልፈልግም ብዬው ነው። እንዴት ወደ ሌላ ነገር ማለት? አልገባህም ነው? ወደ ሌላ ነገር ማለት ሌላ ነገር ምንድን ነው? እኔ እናንተ ሞክረው እሱ የሞከረውን ነገር እኮ ምንድን ነው? ወደ ሴክስ እየሞከረ ነበር ማለት ሴክስ እንድታረጉ ምናምን እየገፋፋሽ? አዎ ማለት እየነካካሽ ነበር? እየነካካኝ ነበረ። አልፈልግም ብዬው ነው። እኔ አልፈልግም ብዬው ነገርኩት ለባለቤቴ። እሱም ደግሞ ይሁን መፍቱ ነው አይነት ነገር ነው ያለኝ። አየሁ እዚህ ጋር ብልግናው። ስለዚህ እናንተ ብናረገው ምንም አይልም። ከዛ ታዲያ አንቺ እንዴት ነው ከዚህ ሰው ጋር ለመሆን ያሰብሽው? አይ ለምንድን ነው ከዚህ ሰው ጋር ለመሆን ያሰብሽው? ማለት በዚህ ልክ እንደዚህ አይነት ነገር ተፈጥሮ ማለት ምንም አይነት ነገር አላደረግሽም? እሱ እንደዛ ስትዩ መልስ ሳይሰጥሽ ሲቀር ምንም አላደረኩም። በቃ አብረሽም ትኖሪያለሽ። ምን ማድረግ አለብኝ? እኔ መናገር መቻል አለብሽ። ኢቭን እንኳን መፍትሄ ሊሰጥሽ ይገባል። ምክንያቱም ባልሽ አንቺ እሱ ብቻ ነሽ። ባለጌ ወንድ ነው እያልኩ እኮ ነው። አንተ አሁንም እየተረዳኸኝ አይደለም? ከሴት ጋር አልገኝ ልጅዋለው እያልኩኝ ያልኩኝ ነገር ሁላ አርጎብኛል። እኔ ሁላ ታግሼ ነው። አንተ ከቻልክ እየጠየቅኩ ነው ካንተ ጋር። አንተ ከኔ ስለመጣ አልፈልግ። አስቸጋሪ ነው የምትነግሪኝ ነገር ከባድ ነው። ያልጠበቅኩትን ነገር ነው እየነገርሽኝ ያለሽ። እንደዚህ አልጠበቅም። ሰው የኔ ሚስት ትቀርሻ እንደዚህ አይጠብቅም። አስቸጋሪ ነው። ታዲያ እንዴት ነው ስለ ፋሚሊዎቹ? በጣም ባለጌ ቤተሰብ ነው። አይረቡም። ደስ የሚለው አይደለም። አረጋች እናትና አባታች እናትና አባቱ ማለት በጣም ብዙ በደል እያከናወኑ ነው። እኔ አብሬ እየኖርኩት ያለሁት ገባህ አይደለ? ይሄን ያህል ቆይ እናትና አባቱ ደግሞ ምን አርገውሽ? እጅሽ የሚያዝ እኮ ምንም ትርጉም የለውም እኮ። እኔን እንኳን ፈርተኝ እንደሆነ ገብቶኛል። አዎ ፈርቻለሁ። አትፍራኝ። ለምን ትፈራኛለህ? እኔ እኮ ምንም አላረግኩም። ተቀራርበን እናውራ ነው እያልኩ ያለሁት። ቅረበኝና አውራኝ፣ አልጎዳህም እኮ። እኔ አሁን እያልኩሽ ያለሁት ምን መሰለሽ፣ በዚህ ልክ እናትና አባቱ ኢቭን እንኳን ምንም ቢሆን ትልቅ ሰው ናቸው። እነሱን ማክበር ይኖርብሻል። ገባሽ? ወንድምየው ባለጌ ሊሆን ይችላል፣ እሱም ባለጌ ሊሆን ይችላል። ለኔ አላውቅም። አንቺ እንደነገርሽኝ ግን ሁለቱም ባለጌ ናቸው። ያስከብረኝ አልቻለም። አንተ ስታከብር አይደለ ሚስትህ ልትከበር የምትችለው? እሱ ግን እኔ እያስከበረኝ አይደለም። ገባህ አይደለ? ይሄ ማለት እሱም አያከብረሽም ነው? አያከብረኝም ማለት ይችላል። ቢያከብረኝማ አልጋዬ ላይ እኮ አልይዘውም ነበር ከሴት ጋር። አስቸጋሪ ነገር ነው ያ። ስለዚህ እናንተ ተቀራርበን ነው የምልህ ነገር ይግባ። ቀረብ ብለኸኝ አውራኝ። ምንም እኮ አላረግም። እንዴት በዚህ ልክ አንድ ቤተሰብ ውስጥ ወንድምና ወንድም በጣም ከባድ ነው የምትነግሪኝ ነገር። ግን አንቺ ይሄን ሁሉ ነገር ችለሽ እስካሁን ድረስ ቆይተሻል ምናምን። ግን አሁን እኮ እሱ ቢመጣ እኔንም ከሱ ጋር ታጣይኛለሽ። ገባሽ? እኔ አሁን አንቺን አሁን ያወቅኩሽ ገባሽ? ግን አሁን እሱ ቢመጣ ራሱ ማለት ነው አስቸጋሪ ነው። ምንም አይደለም። እሱ ላኔ ተወያልኩ እኮ። አይ አሁን ድንገት ቢመጣስ? አሁን እኮ እሱ መጣ ማለት ሁሉም ነገር ተበላሸ ማለት ነው። ምንም ችግር የለውም። ገባሽ? እኔ አሁን የሆነ ነገር ራሱ ካንቺ ጋር ማድረግ ብፈልግ ገብቶሻል አይደል? አሁን እሱ እዚህ ጋር ቢመጣ አስቸጋሪ ነው። ይሄ እኔና አንቺ አሁን አንቺ እንደምትይኝ ከኔ ጋር ራሱ የሆነ ግንኙነት ለማድረግ ራሱ እኔ ፍቃደኛ ሆኜ እንኳን ልናደርግ ብንሞክር ቢመጣና እዚህ ጋር ይኸውልሽ የሆነ ሰው ይታየኛል እዛ ቢመጣም የራሱ ጉዳይ ነው። እናንተ ብቻ ተቀራርበን እናውራ። አይ አሁን እኮ እንደሱ ሳይሆን ቢመጣም አስቸጋሪ ነው። ከሱ ጋር ታጣይኛለሽ ነው። ይምጣ፣ ችግር የለውም። ይመጣም